የዘንድሮ በጀት እንዳያችሁት በአብዛኛው የገጠር ኮሪደርን ታሳቢ ያደረገ ነው። ገጠርን የበለጠ ለማልማት በገጠር አካባቢ ያሉትን የማህበረሰብ ክፍሎች ምላሽ ለመስጠት በሚያስችል መልኩ በቂ ሀብት ተመድቦ ነው በእቅድ የተያዘው። ስለዚህ በ2018 ለገጠሩ ልዩ ትኩረት ሰጥተን የምንሰራ ይሆናል ማለት ነው። በሁሉም አካባቢዎች ባሉን በሶስቱም የገጠር ወረዳዎች በተለይም መሰረታዊ የሆኑ አገልግሎቶች እንዲሟሉ አስፈላጊውን ሀብት መድበን በስራ ላይ እንዲውል እናደርጋለን። በተለይም መንገድ፣ ውሃ፣ መብራት፣ የጤና ተቋማት፣ ትምህርት ቤቶች እና ሌሎችም መንግስታዊ አገልግሎቶች መሰረታዊነታቸው ታይቶ በወረዳዎች ላይ በተለይ ከገጠር ኮሪደር ጋር ተያይዘው በጋራ እንዲሰሩ ይደረጋል። ከተማ ላይ የጀመርናቸው ስራዎች በጣም ሰፋፊ ስራዎች አሉ። እነዛን ስራዎች የበለጠ ማፋጠንና ቶሎ እንዲጠናቀቁ ማድረግ ያስፈልጋል። በከተማ የጀመርናቸው የህዝብ ስፍራዎች ወይንም ፐብሊክ ስፔሶች አሉ። እነዛን እና ሌሎች የከተማ ኮሪደሮችን በፍጥነት እንዲያልቁ እናደርጋለን። ጀጎል ላይ ደግሞ ከዚህ ቀደም እንዳደረግነው የተለየ በጀት ሳንመድብ ተቋማትና ሌሎች ባለድርሻ አካላት ካላቸው ደግፈውና አግዘው ጀጎል ላይ የጀመርነው የኮሪደር ልማት ስራ በ2018 ዓመተ ምህረትም የበለጠ ተጠናክሮ እንዲቀጥል እናደርጋለን ለማለት ነው። መጨረሻ ላይ እንግዲህ ሰርቪስ አሰጣጥን የበለጠ ለማሳለጥ የአንድ ማዕከል አገልግሎት ለመስጠት ጅምር ስራዎች በተለይም የመሶብ ማዕከልን በክልላችን ለመጀመር ጥረት እያደረግን እንገኛለን። ስለዚህ ይሄ ፕሮጀክት በተቻለ መጠን የአገልግሎት አሰጣጥን የበለጠ የሚያሳልጥ ለደንበኞች ደግሞ ጊዜን የሚቆጥብ ውጤታማና ቀልጣፋ የሆነ ሰርቪስ ዴሊቨር ለማድረግ የሚያስችል ስለሆነ ይህ ፕሮጀክት በአጭር ጊዜ እንዲጠናቀቅ እናደርጋለን። የግሪን ሌጋሲ የ5 ሚሊዮን ኮደርስ እና የዲጂታል መታወቂያ ጉዳይም በሁላችንም ርብርብ የሚሰራ ይሆናል።